አልየው ዛሬ ነገር ብሎታል። አልጋ ላይ ቁጭ ብሎ እኔ ምልሽ አሊ ኢብኑ አቡ ጣሊብ ስንቴ እንዳገባና ስንት ሚስት እንዳለው ታውቂያለሽ አላት። ሚስትየዋም ነቄናትና ሄድ የሱን ግማሽ እንኳን ጦርነት ዘምተና የምትፈልገውን ያክል ታገባለክ፣ አረ እንዳው ምን ነኝ የምመርጥልክ ብላው ጀርባዋን ሰጥታው ተኛች። ቢሆንም ከንክኗታን ተንቆራጠጠች። ዳግም ወደሱ ዞራለችና የኔ ዘማች ሂድ ፍልስጤንን ነጻ አውጣ መጀመሪያ አለችው። ሂድ መስጂድ አልአቅሷን ተከላከል፣ ሂድ የሁዶችን ጠራርገ ስትለው ደንግጦ ቁጭ አለ። ወይ ጉዴ ዛሬ አፌን በልቶኝ ራሴ ላይ ነገር አመጣሁ እያለ ብቻውን ያግመተምት ጀመር። ደግማም ዘወራለች። ኢማም አሊ የኸይበር ዘመቻን ከፍቷል። አንተና ልጅክ የሽንት ቤት በር ተዘግቶባችሁ መክፈት ያቃታችሁ ሰዎች ናችሁ። ብርድ ልብሱን መጅረጥ አድርጎ ለበሰና ሐስቢየላሁ ወኒዕመል ወኪል እያለ ተከናንቦተኛ። እንዴት አይተኛ በነገር ቅንጡን እያለችው አሁንም በድጋሚ ዘወር ብላየችውና አልይ እኮ በበረሃ የሌሊት ሶላት ሲሰግድ ብዙ ጊዜ ፌንት ይሰራል። አንተ ግን አይጥ ስታይ ብቻ ነው ፌንት የምትሰራው። ተወኛ ታናግረኝ ለተኛበት ብላው ተኛ እችላችኋለሁ።